بسم الله الحمد لله رب العالمين والصلاة والسلام على نبي الكريم ይህ በአንድነት ለዲን የቁርአንና የዳዕዋ ግሩፕ የሚተላለፍላችሁ ለጀማሪዎች የተዘጋጀ የቁርአን ትምህርት ነው። በዚህ ትምህርታችን ከክፍል 1 የቀጠለ ክፍል 2 የአረብኛን ፊደል እንዴት ማንበብ እንደሚቻል ኢንሻአላህ በአላህ ፈቃድ የምናይ ይሆናል። ኢንሻአላህ ተከታተሉ። አረብኛ ፊደል ያው ክፍል 1 ላይ እንዳሳለፍ ነው። ይህ አሊፍ ይባላል። አሊፍ እነዚህ ሁሉም አሊፍ ናቸው። አሊፍ ከላዩ ይህንን ምልክት ካስቀመጠ አሊፍ ፈታ አሊፍ ፈታ አ የሚለውን ድምጽ ይሰጠናል ማለት ነው። አሊፍ ፈታ አ። አሊፍ ከታች ይህንን ምልክት ካስቀመጠ አሊፍ ኪስራ አሊፍ ከስራ ወይም ኪስራ ኢ አሊፍ ኪስራ ኢ የሚለውን ድምጽ ይሰጠናል ማለት ነው። ይህ ደግሞ ይህንን ምልክት አሊፍ ከላይ ይህንን ምልክት ካስቀመጠ ኡ አሊፍ ዱማ ኡ በማ ይሉታል። አሊፍ በማ ኡ የሚለውን ድምጽ ያወጣል ማለት ነው። ይህ ደግሞ ከላይ ይህንን ምልክት ስኩን እንለዋለን። ይህንንም ምልክት ስኩን ነው ያኒ በአንዳንድ ሰዎች ይጠቀሙታል ወይም ሁለቱም ያላቸው እንትን አንድ ነው። ይህም ስኩን ነው ይህም ስኩን ነው። አሊፍ ከላይ ይህንን ምልክት ወይም ይህንን ምልክት ካመጣ ስኩን ነው። የሚያወጣው ድምጽ ስድስተኛውን የሚለውን ድምጽ ያወጣልናል ማለት ነው። እነዚህ አጠራሮች ምናልባት በየቦታው የተለያዩ ስያሜዎች ሊኖራቸው ይችላሉ። እኛ ግን አሊፍ ፈታ አ፣ አሊፍ ኪስራ ኢ፣ አሊፍ ዶማ ኡ፣ አሊፍ ሱኩን ይህን አሊፍ ሱኩን ሁለቱም አንድ ናቸው። እነዚህ ሁለቱ የሚለውን ስኩን ነው። የስኩኑ አቀማመጡ ይለያይ እንጂ የሚያወጣው ድምጽ አንድ ነው ማለት ነው። ኢንሻአላህ በዚህ መልኩ ነው የምናየው። በተለያየ ቦታ የተለያየ ስም ሊኖራቸው ይችላል እነዚህ ምልክቶች ማለት ነው። ኢንሻአላህ በዛሬው ትምህርታችን ቁጥር 1 አሊፍ ፈታ አ የሚለውን ከአሊፍ እስከ ያ ያለውን አብረን እናያለን። ወቢላሂ ተውፊቅ። ቢስሚላሂ ራህማኒ ራሂም አሊፍ ፈታ አ አሊፍ ፈታ አ የሚለውን ድምጽ ያወጣል ማለት ነው። ባ ፈታ ባ፣ ታ ፈታ ታ፣ ሳ ፈታ ሳ፣ ጂም ፈታ ጃ፣ ሐ ፈታ ሐ፣ ኻ ፈታ ኻ፣ ዳል ፈታ ዳ፣ ዛል ፈታ ዛ፣ ራ ፈታ ራ፣ ዘይን ፈታ ዛ፣ ሲን ፈታ ሳ፣ ሺን ፈታ ሸ፣ ሷድ ፈታ ሷ፣ ዷድ ፈታ ዷ፣ ጧ ፈታ ጧ፣ ዛ ፈታ ዛ፣ ዛ ፈታ ዛ፣ ዓይን ፈታ ዓ፣ ገይን ፈታ ጋ፣ ፋ ፈታ ፋ፣ ፋ ፈታ ፋ፣ ቋ ፈታ ቋ፣ ካፍ ፈታ ካ፣ ላም ፈታ ላ፣ ሚም ፈታ ማ፣ ኑን ፈታ ነ፣ ዋው ፈታ ወ፣ ሀ ፈታ ሀ፣ ሀምዝ ፈታ አ፣ ያ ፈታ ያ። ኢንሻአላህ ይህንን ይመስላል። ለሚቀጥለው በከስራ እናያለን። ኢንሻአላህ ግሩፕ ላይ ስትቀሩ አሊፍ ፈታ አ፣ ባ ፈታ ባ፣
ታ ፈታ ታ፣ ሳ ፈታ ሳ፣ ጂም ፈታ ጃ። በዚህ መልኩ ነው የምትቀሩት ማለት ነው። አሁን እንዳሳያችሁ እስከ መጨረሻው ድረስ ማለት ነው። ኢንሻአላህ አላህ ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።